እንትን ሊሆን ይችላል። እኔ ምክር ፈልጌ ነው። እሺ ንገሪ። ያው ባለ ትዳር ነበርኩኝ። እሺ ለ5 ዓመት ያክል አብረን ቆይተናል። ማለት አብረን ስልህ በኒካ ማለት ነው። እንዴት ተጋባችሁ? ያው የተዋወቅነው በሰው በጓደኛ ያኔ ጓደኛችን ናት ያስተዋወቀች። ጓደኛ ያኔ ቤተሰብ ማለት ነው። ገብቶሃል? ቤተሰብ ነው እንድትጋቡ ዱንያ ጓደኛዬ ናት። ያኔ ጓደኛ ያስተዋወቃችን ሁለታችን። ከዛ ቤተሰብ ደግሞ ኒካ አሰራ። ስለዚህ ተስማምተሽ ነው ማለት ነው፣ ፈቅደሽ ነው። እሺ ከዛ እየቆየን እያለን ወደ 2 ዓመት ሰርቼ እሱ ሌላ ያኔ እሱ ኢትዮጵያ ነው እኔ እዚህ ማለት ነው። እሺ ከዛ በርቀት ነው እንዴ አሰራችሁ? እሱ ነበር በርቀት ነው የተጋባችሁ? የርቀት ጋብቻ እኮ በቃ ከባድ ሩምሽ ነው። እሺ ከዛ እኔ ገንዘብ በሱ ነበር ምልካው። ማለት አባቴ የለም ያው የሚያግዘኝ ሰው ስለሌለ በሱ ነበር ምልካው። የሆነ እኔ ወደ ሀገር ቶሎ መግባት ስለምፈልግ የሆነ ነገር እንዲሰራልኝ ምናምን። እሺ ከዛ ያው ሲጠየቅ ምናምን ምን ሰራህልኝ እኔ ልካለሁኝ። ወደ 2 ዓመት ከቆየን በኋላ ምን ሰራህልኝ ምናምን ብዬ ስጠይቀው ሁሌ መሬት ገዝቻለሁ፣ ቤት ልሰራ ነው ምናምን እንደዚህ ነው። ሁሉንም በሱ ነው የምትልኪው? አዎ። እሺ ከዛ ያኔ የለም አለም አይልም አለ፣ ሁሌም አለ ነው የሚለው። ከዛ ቤተሰቦችም ሲጠይቁት አለ ነው የሚለው። እሺ የት አለ አሳየን ምናምን ስሉት ደግሞ አያሳይም። እሺ ከዛ እኔም ከዛ በኋላ ብር መላክ አቆምኩኝ። ዝም አልኩኝ ማለት ነው። እሺ ብር መላክ ሳቆም ደግሞ እሱ ያኔ ወደ ቤተሰቦቼ ጋር ሽማግሌ ምናምን ላከ ማለት ነው። እንድታረቅ ምናምን ተጣላን ያኔ። እሺ ከዛ እኔም ቢያልኩኝ ያኔ ያለውን ነገር ካለ አለ ይበለኝ፣ ከሌለ ደግሞ የለም ነው የለም ጠፍቷል ይበለኝ። ያኔ ትዳራችን አስተካክለን እንኖር አልኩት። የለም አለም አይልም። ለሽማግሌዎቹም እንደዛው ነው፣ አለም የለም አይልም። አንዴ ያለ ይላል፣ አንዴ የለም። በቃ የሆነ ድብልቅልቅ ያለ ነገር ማለት ነው። ገብቶሃል? ከዛ እኔ በእንደዚህ አይነት ህይወት መቀጠል አልችልም፣ ከላስ ንካ ይወረድልኝ አልኩኝ። ያው በሽማግሌዎች ከ5 ዓመት በኋላ ንካ ወረደ ማለት ነው። እሺ ንካ ከወረደ በኋላ እሱ ሚስት አገባ፣ እየኖረ ነው አግብቶ። እሺ አይዋ ከዛ እሱ ደግሞ ያኔ ገዝቷል መሬቱን ማለት ነው። ግን ለቤተሰብም አልነገረም፣ ለኔም የለም አለም ነው የሚለው ማለት ነው። ገብቷል? ሲገዛ በኒካ ወረቀት ነበር የተገዛው ያኔ በሁለታችን በኒካ ወረቀት ማለት ነው። ከዛ አሁን ደግሞ እሱ በስሙ ሊያደርገው ሲል ከዛ ተያዘ ማለት ነው። ከተማ ነበር መሬቱ የተገዛው፣ በስሙ እንዳያደርግ ተደረገበት ማለት ነው። አሁን ደግሞ የውክልና ወረቀት አጽፍልኝ አለ። እኔ ደግሞ አላጽፍልህም አልኩት። ሊሸጠው ያኔ ሊሸጠው ይሁን ብቻ አላውቅም፣ በስሙ ሊያዞረው ፈልጎ ነው። እሺ እኔ ደግሞ አላርግም አልኩኝ። ደግሞ ሰው ሁሉ አርግለት ከላስ 5 ዓመት ሙሉ ቆይታችሁ የለ እንዴት አንቺ እንደዚህ ታረጋለሽ? ከላስ እሱ ፈቶሽ የለ ለምንድን ነው በስሙ አታረግለትም ምናምን እያለኝ ያጨቀጭቁኛል። እኔ ደግሞ ማርግ አልፈለኩም። ከላስ እኔ 5 ዓመት ሙሉ እድሜ አልሄደም እንዴ? እሱን እየጠበቅኩ ነበረ በታማኝነት ማለት ነው።
ደግሞ የሰራሁትን ነገር ትዳሬ እንድቀጥል ስለ እሱ ነው ያልፈለገው መናገር። እኔ ጥፌቱ የቱ ጋር ነው ያለው የኔ? ስለዚህ ይሄ ነው ጥያቄሽ አሁን? አዎ እሺ፣ አንደኛ ነገር በስም ሙሉ ውክልና እንዳሰጪው ንብረትሽ ነው፣ መብት አለሽ። አንቺ የሰራሽ ተቃጥለሽ አመጣሽ። እኔ ወንዱ ግን ኧረ ወይኔ እኔ አሁን በእውነት በጣም ነው ግራ የሚያጋባው። እግዚአብሔር እያካበድኩት አይደል? የፈለገ ቢሆን ወንድ ልጅ እንዲህ መሆን አለበት? ጋይስ እስቲ ወንዶቹ ራሱ ፍረዱ። ወንድ ልጅ የሆነ ሴቷ በሰራችው ነገር ጭራሽ መኩራት አለበት? እሷ ኦፍ ኮርስ ሚስቱ ነች። እሷ የሰራ ያገኘችው የሱ ነው፣ የሱ የሚያገኘው የሷ ነው። የኔ የሚባል ነገር የለውም ትዳር ውስጥ። ግን ምንድነው የወንዱ ድርሻ? አሁን የዚህ ልጅ ድርሻ ምንድን ነው? እቺ ልጅ ሰው ሀገር ሰርታ ገንዘብ ትልክና መሬት ገዛ፣ ከዛ አሽቀንጥሮ ጣላት፣ በቃ ተለያዩ። ከዛ ሌላ ሚስት አገባ። ያ መሬት እንግዲህ የጋራ ነው ብለን እናስብ። ምክንያቱም እቺ ልጅ ነች ግን እንትን ያለችው በቃ በባልና ሚስትነት ጊዜ የፈራ ነገር ነው፣ ስለ ያፈሩት ነገር ነው። ሰው ለራሱ ለማድረግ ሙሉ ክልና አስጭኝላታል። ማታቅ መስሏት ይሸውድሽ ማለት ነው። ምንም ያልተማርሽ ምናምን ማታቂ መስሎሽ እንዳታረጊ። አገር ቤት ስትሄጂ በጋራ ነው የምትካፈሉት። አለቀ። እንደዚህ የዋ ምናምን እንዳትሆኑ ጋይስ። አጋጣሚውን ካገኙ ሸረክቷችኋል ሰዎች። አጋጣሚውን ካገኙ ማንም አያዝንላችሁ፣ ማንም አይራራላችሁ። ሁሉም ሊጠቀምባችሁ ነው የሚፈልገው። የዘንድሮ ትዳር እያያችሁት ነው። ትዳር አጋርሽ ይከላከልልሻል ተብሎ ሲጠበቅ ከጠላት ጋር አብሮ መልሶ አንቺን ነው የሚወጋው። መልሳ አንተን ነው የምትወጋው። ምክንያቱም አይገባኝም ማለት እነዚህ የሚያደርጉት ሰዎች በቂ ምክንያት አይሆፕ እንደሚኖራቸው ተስፋ አደርጋለሁ። እንደ አሳማኝ ምክንያት እንደዚህ ለማድረጋቸው አምነው ያገቡትን ሰው እንዴት ጠላት ሆኖ አፈሙዝ አዙረው እንዴት ይተኩሱበታል? ዞሮ ዞሮ አንቺ እንዳታዞሪ ከእሱ ጋር ስለወክልና እንዳታወሪ ቀጥታ ከቤተሰቦችሽ ጋር ነው በዚህ ጉዳይ ማውራት ያለብሽ። ገብቶሻል? ማማከር ያለብሽ እነሱ ነው። ሀገርሽ ስትሄጂ አንቺ ራስሽ ባትኖሪ ለጠበቃ ቀጥረሽ ጠበቃሽ ጉዳይሽን እንዲያስጨርስ ማድረግ ትችላለሽ። ንብረትሽን እኩል መካፈል ትችላለሽ። አለቅ። ለፍተሽበታል። ለዚህም ብለሽ ሜዳ ላይ እንዳትበትኝ። እሱ ብልጥ ለመጮት እየሞከረ ነው። ጭራሽ ስለ ውክልና ራሱ እንዳታስቢ። ተግባባ? እሺ እሺ፣ መልካም። እሺ፣ በጣም አመሰግናለሁ። ጀዛከላህ ኸይር። አላህ ያሰብከውን ያሳካልህ። አሜን አሜን። አመሰግናለሁ። እሺ፣ አመሰግናለሁ። ወይ ጉድ! የወንዶች ጉዳይ ሌላ ታሪክ፣ ሌላ ታሪክ፣ ሌላ ታሪክ። አሌክስ፣ እኔ የሆነ ነገር ላማክር ነበር የመጣሁት። እሺ። እና ቅድሚያ ልንገርህ፣ ከሴትዮ ከመጣችን ደንግጬ ልዝጋ እችላለሁ። አሁን ቤት የለችው። እሺ እሺ፣ ንገሪኝ። እሺ፣ እኔ ፍቅረኛ አለኝ። ፍቅረኛው ከየት መጣ? ፍቅረኛው ያው የአንድ ሀገር ልጅ ነን። አንዴ የወሬ ወሽመጣቸውን ልቁረጠው። ጋይስ እስቲ አንዴ 30 ሰከንድ ያህል ያዙና፣ ሰከንድ ሁላችሁም 1600። እሺ ቀጥይ። ይላል እንዴት ተዋወቃችሁ? ይሰማል? ድምፅሽ ኤርፎን ነው የምትጠቀሚው? አልጠቀምም። አሁን መጣሽ። እሺ እንዴት ተዋወቃችሁ? እኔና እሱ አንድ ሀገርና አንድ ሰፈር ልጅ ነን። አንድ ላይ እናደግ ነው ከልጁ ጋር። እሺ ከዛ ያው በቃ ልጁና እኔ ከልጅነት ጀምሮ ከኔ በትምህርት ቤት አንድ ላይ ነበር የምንማረው። ግን ያው ከኔ በትንሽ አመታት በ3 በ4 አመት ይበልጣል። እሺ
ልጁ በጣም ከልጅነት ጀምሮ ዝምተኛ ነበረ። ከዛ በመሀል አንድ ሰፈር እያለን የእነሱ ቤተሰብ ማለት ነው ትንሽ አቅም አላቸው። ልጆቹን ይዞ ወደ ከተማ ወረዱ ማለት ነው። እኔ ክፍለ ሀገር ልጅ ነኝ። ስውድ በዛ መሀል በቃ ከልጁ ጋር ተለያየን። ከዛ በኋላ ያው ጓደኛ ምናምን አልነበርንም። ምንም ሰላም እንኳን አንባባልም። አንድ ሰፈር ልጅ ሆነን ማለት ነው። እሺ ከዛ ተራራቅን። እኔም ያኔ ልጅ ነበርኩኝ ወደ 10 ዓመት 11 ምናምን ነበርኩኝ። ከዛ እኔም ወጥቼ ከቤተሰብ ጋር ሌላ ቤተሰብ ስል ወደ አክስታችን ምናምን ያለንበት ሌላ ሀገር ሄድኩኝ ከነሱ ጋር ማለት ነው። በዛ አጋጣሚ ብዙ ዓመት ተለያየን። እኔን ደግሞ እዛ እያለው ትልቅ ሆኜ ወደ አረብ ሀገር መጣሁ። ወደ ሀገር ሳልገባ ልጁም ሳላይ ምናምን ማለት ነው። እኔና ልጁ ሳንታይ ወደ 10 ዓመት ምናምን ሆነ። ከዛ በኋላ አረብ ሀገር 3 ዓመት ምናምን ሰርቼ ወደ ሀገር ስገባ ይሄንን ልጅ ማለት ነው አየሁት። ሳየው ልጁ በቃ በጣም ያኔ እኔ ልጅ እያለው ወደው ነበረ። እውነቱ ስነግር ማለት ነው። አናውራ ምን አንልም። ያው ውስጤ ላይ ስሜት ነበረ። ከ10 ዓመት በኋላ ሳየው ልጁም ትልቅ ሆኖ ምናምን በቃ ያምራል። ምን እንደ ድሮ ዝምተኛ ምንም አያወራም። እኔ ከአረብ ሀገር ከገባሁ በኋላ አይቼ በጣም ነበረ። ያው ያ ዝምታ አለ። ዝምታ ያስፈራል። ወደ እሱ ለመጠጋት ለማውራት ከሰው ጋር አያወራም። ስራና ስራ ነው በቃ። ከዛ በቃ ልጁን ወድጄ ብቻዬን ነበረ የምወደው። መናገር አልችልም። ደግሞ ከወንድሜ ጋር ነው ስራ አንድ አይነት ስራ ላይ ነው የምሰሩት። ከዛ ቤት አንዳንዴ ይመጣል። እኔ ያረፍኩት ደግሞ ከወንድሜ ጋር ስለሆነ አጋጣሚ አንድ ከተማ ላይ ነው እንትን ያልነው። ከዛ እሱ ስመጣ ምናምን አየዋለው። ስራ ቦታ ላይ እሱ መሰራበት ቦታ መንገድ ዳር ስለሆነ እያለፍኩኝ አያለው። እርግጠኛ በቃ እንትን ሆኜ እሱን ለማየት ብዬ እንትን ብዬ ሄዳለሁ። እሱ ግን አያይም። እኔ ብቻ ነው የማየው። ከዛው በቃ እንደዛ እየሆንኩኝ ያው ወደ ሀገሬ ስገባ ለተመላሽ ነበርኩኝ። አልቆየውም። ወደዚህ ድጋሚ ሌላ ሀገር ነበር አረብ ሀገር መጥቼ ይሄንን ልጅ ግዴታ ማግኘት አለብኝ ብዬ እዛ ያለው አላናገርኩም። ስልክ ቁጥር አልተቀበልኩም። ምንም አላልኩም። ዝም ብዬ መጣሁ። እዚህ ከመጣሁ በኋላ ከሰው ስልክ ቁጥር ተቀብዬ ገባሁት። እሱ ጋር ስገባ አወራው አዋራኝ። ከዛ በኋላ እኔ በጣም ነው የምወድ ምናምን ብዬ ስነግረው እንደ ይህ ተቀበልሻለሁ ብሎ አዋራኝ። እስከ 15 ቀን ምንም ነገር አልነገረኝም። ከዛ በኋላ ከ15 ቀን በኋላ ነገረኝ እንደምወደኝ ማለት ነው። እንደምወደኝ ከነገረኝ በኋላ ፍቅር ጀመረን። ከዛ በኋላ ወደ 8 ወር ምናምን ማለት ነው አወራን። ከዛ በኋላ ልጁና እኔ ስናወራ በጣም በቃ ምን ልበለ ሁሉም ነገር ግልጽ ነው። ያወረኛል። የምነግረው ነገር ምን እንደምሰራ ያው ስራ አረብ ሀገር እንዳለው ያውቃል። ከዛ ውጭ እኔ ምንም የምጠይቀው ነገር የለም። ብር አይጠይቀኝም፣ ምን አይልኝም። ፍቅሩም ይገልጻል። ያው አብዛኛው ጊዜ የሚጎትተው እኔ ነኝ ማለት ፍቅሩም በቃ ፍቅሩም በብዛቱ የምነግረው እኔ ነኝ ከልጁ በላይ ማለት ነው። አንቺ ነሽ እንደምታፈቅሪው የምትነግሪው? አዎ። እሱም ይነግረኛል። ደግሞ እንድደውለኝ በለሱ እኔ ያኔ ከሱ ጋር ስንገናኝ ማለት ነው ስልክ አልነበረውም። በወንድሙ ስልክ ነበረ እኔ ጋር ምገናኝ ማለት ነው እንገናኝ። ከዛ በኋላ ቀን ስራ ይሰራል። ማታ ወደ ቤት ስገባ ከወንድሙ ስልክ ተቀብሎ ማታ አንድ ቀን ጃምፕ ሳናርቅ እናወራለን። እያወራን በመሀል ስልክ ገዛ ልጁ ማለት ነው። ስልክ ገዝቶ ከኔ ጋር በቀን በስራ ሰዓት ስራ ከመብዛቱ በፊት ማለት ነው ቀደም ብሎ ትንሽ ያናገረኛል። እኔ ስናፍቄ ምናምን በቪዲዮ ማውራት እፈልጋለሁ ብዬ ስጠይቀው በቪዲዮ ማውራት አይፈልግም። ግን በ8 ወር ውስጥ 3 ጊዜ በቪዲዮ አውርተናል። 3 ቀን ብቻ፣ እሱም ስራ ቦታ ላይ ሆኖ ማለት ነው። ቤት ስገባ ቤት ከገቦ ማታ በቪዲዮ ማውራት ጥሩ አይደለም ይለኛል። ጥሩ አይደለም በቃ በቪዲዮ አናውራም። የሆነ እንደ ትልቅ ሰው አለ አይደል ለመመክራው የሚያወራው ነገር እኔም በጣም ቆጣጠራል። ስር አለባበስም የሆነ በቃ ማይሆን ነገር እንትን ካደረኩኝ ይሄ ጥሩ አይደለም ይለኛል። የሆነ እንደ አባት ነበረ የሚያደርገው ነገር ሁሉ
እኔ ግን ስልክ እንድደውል አብዛኛው ጊዜ እንድደውል እፈልጋለሁ። ደውልልኝ፣ ለምንድነው የማትደውልልኝ ምናምን ስለው በቃ ስለማይመቸኝ ነው፣ ስራ ሁኔታ ነው፣ እንደዚህ ብሎ ይነግረኛል። በዛ መሀል ልጁና እኔ በቃ በዚህ ሰሞን ስልኩን ከገዛ በኋላ በቃ ስልኩን ከገዛ በኋላ ምን አደረገ? አንድ ቀን እሁድ ዕለት መሰለኝ ስናወራ በመሀል ጠፋ። ሳምንት ሙሉ እንዴት እንደጠፋ እኔ ስራው ስለማቅ የሆነ ታስሮ ምናምን መስሎ የነበረ ፈርቼ ማለት ነው። እንደታሰረ ነበር ያሰብኩት። አላቅ ምንም ነገር ስላልነገረኝ ከሱ ጓደኞቹ ጋር ምናምን ኮኔክት የለኝም። አላቅ ምንም ነገር። ከዛ እኔ እንደዛ ብዬ እዚህ ስጨነቅ ለከሱ አልታሰረም፣ ምንም አልሆነም፣ ስራ እየሰራ ነበረ፣ ስልኩ ተበላሽቶ ነው አለኝ። እሱንም የነገረኝ በቴክስት ነበረ። እኔ 10 እየደወልኩኝ 10 ስል ማርያምን 5 ጊዜ ደወልኩኝ፣ 3 ጊዜ ድምፁን አስቀመጥኩኝ። ቴክስቴ ከ5 በላይ ነበረ ያስቀመጥኩልኝ። ከዛ ይሄንን ሁሉ መስመር ላይ ቁጭ ብሎ እያየ ነበረ። እሁድ ዕለት ማለት ነው። ሳምንት ሙሉ መስመር ላይ አልነበረም። ከዛ በኋላ ጋፍቶ ማለት ነው። አንድ ቴክስት እንኳን ለመመለስ ብዙ ሰዓት ነበር ያስጠበቀኝ። ስደውልለት ስልኩን ጆሮ ላይ ዘግቶ ወጣ። በመጀመሪያው ማለት ነው ዘግቶ ወጣ። ከዛ በኋላ በቃ እኔ ምን ሆኖ ነው ምናምን ብዬ ተጨንቄ በቃ ወደ በኋላ ደውልልሻለሁ፣ የሆነ በቃ ያጋጠመኝ ነገር አለ እነግርሻለሁ አለኝ። እሺ ብዬ ጠበቅኩኝ። ይሄ ወደ ጠዋት አካባቢ ነበረ። ማታ ላይ አልደወልልኝም፣ በዛው ጠፋ። ከዛ ተናድጄ የሆነ ቴክስት ከአሁን በኋላ እንዳልደውልልኝ እኔም አልደውልልህም መልካም ህይወት ምናምን ብዬ ቴክስቱን አርጌ ብሎክ አደረግኩኝ። ከዛ በኋላ በቃ አልቻልኩም ነበረ። ከብሎክ አወጡት። ከብሎክ አውጥቼ በንጋተው ማለት ነው ከብሎክ አውጥቼ ይቅርታ ብዬ ደወልኩት። ይቅርታው ጠይቄ ማለት ነው። የትላንትናው እኮ አልረሳሁትም፣ የትላንትናው አሁን እረስተሽ ነው እንዴ የደወልሽልኝ አለኝ በቴክስት። ከዛ እኔ እሱን አላሰብኩም ነበር። በጣም ደነገጥኩኝ። ደንግጬ ድጋሚ ብሎክ አደረግኩኝ። ሌላ ቴክስት ምናምን አላደረኩም። ከዛ በኋላም በሶስተኛው ቀን ከተረጋጋ በኋላ ይደውልልኛል እስቲ የሆነ ነገር ካለኝ ብዬ ከብሎክ አውጥቼ አወራሁት። ማለት ድምፅ አስቀመጥኩኝ። ብደውል እንኳን ስለማያነሰው ወይ አብዛኛው ጊዜ መስመር ላይ ያው እኔ አላገኘው እሱ በራሱ ሰዓት ገፍቶ ካልደወለ በስተቀር። ከዛ በቃ እንደዛ ስላሰብኩኝ ቴክስት አስቀመጥኩኝ፣ ድምፅ አስቀመጥኩኝ። ደግሞ ስደውልለት መስመሩ አያሳይም ምናምን፣ ግን በቃ ገፍቶ የምገባበት ሰዓት ይሰማል፣ ግን አይመልስም፣ ዝምዝም ነው። ከዛ በቃ ግራ ገባኝ። ምን አድርጌህ ነው አሁን? እኔ ያኔ አሁን እችን ቴክስት ብቻ ነበረ ያልኩት፣ አትደውልልኝ፣ እንዳትደውልልኝ። ብሎክ ማድረግ ጥፋት እንደሆነ አውቃለሁ፣ ግን በጣም ይቅርታ አድርግልኝ። እንደ ሰው ብር ጠይቆኝ አላውቅም፣ እንደ ሌላ ወንድ። እኔ ከሱ በፊት ብዙ ወንድ ጋር አውርቻለሁ፣ ብዙ ነገር ይጠይቃሉ። ብር የምጠይቅ ወንድ አለ፣ እንደዚሁ በቃ የሆነ ራቆት ፎቶ፣ ሴክሹዋሊ ነገር ብዙ ግን ከሱ አንድ ቤት ይሄን ነገር ወጥቶ አያውቅም፣ አንድ ቀን ተሳስቶ ማለት ነው። ስለዚህ በቃ እኔ የሆነ በቃ ደስ የምል ነገር ስላለው ልጁን ደግሞ ከልጅነት ጀምሮ ስለማውቀው ዝምተኛ ነው። ለዛ ስለሆነ በቃ በጣም ነበር የምወደው፣ የሀገር ልጅ ስለሆነ ማለት ነው። በዛ ምክንያት ነው ልጁን ማጣት አልፈለግኩምና አሁን በቃ ማርያምን ይኸው አሁን ሳምንት ሆነ። ሳምንት ውስጥ ማለት ነው ከ10 በላይ ብሎክ ካደረግኩኝ ከ10 በላይ ማለት ነው እያወጣው ማታ ቢሆንም ማለት ነው ቴክስት አደረግኩኝ። ምን አልኩኝ በቃ አቃተኝ፣ ምን እንደምል አላውቅም። ግራ ነው ገባኝ። ምንድነው ማድረግ ያለብኝ? አዎ አያነሳኝም። ያያል ግን አይመልስም። በቃ ቴክስቱን ድምፁን ይሰማል፣ ዝም ነው አይልም። ለምን እንደሆነ አላውቅም። እንደዚህ ያለ ያጠፋሁት ነገር የለም፣ ምንም ያጠፋሁት ነገር የለም። እንደዚህ ስደውልለት መስመር ላይ እያለ ከዚህ በፊት አንድ ቀን እንኳን ሳያነሳ አይቀርም፣ ሳይደውል አያድርም። ምን ሆኖ ነው? በቃ ይሄ ልጅ ታስሮ ነው። ከታሰረ በቃ በሰው መስማት አለብኝ በምልቤት ነበረ እኔ እንደዚህ ያደረኩት። ግን እሱ ቴክስት ስላደረገ እንዳልታሰረ አወኩኝ። በሰዓቱ በቃ ተናደድኩኝ። የማድረገው ነገር ነበር በጣም። ካልታሰረ ለምን ጆሮ ላይ ማይቀልች የዘጋው አንድ ጥያቄ ሆነብኝ። ከዛ ደግሞ በዘለለ ቴክስቱን እያየ ያልመለሰው ድምፁን እየሰማ ዝም ያለው ግራ ስለተጋቦ እሱ እንደዛ በማለቱ ተናድጄ ብሎክ አደረግኩኝ። ከብሎክ አውጣሁት፣ ይቅርታ ጠየቅኩኝ፣ እምቢ አለኝ። ይሄ ጥፋት ነው። እኔ እንጃ አላውቅም።
ጥፋት ቢሆንም እንኳን ይቅርታ ጠይቁ፣ ይቅርታ አድርጉ። እሺ አብረን ሆናል። ምንድን ነው የምትፈልጊው አንቺ? እኔ የሚፈልገው አሁን እሱን እንዴት አድርጌ መተው አለብኝ? ወይ ካልሆነ እንደዚሁ እሱ ይቅርታ ቢያደርግልኝ ደስ ይለኛል። ምንድን ነው ማድረግ ያለብኝ ነው አሁን ጥያቄ የሆነብኝ። እሺ ሚዩት አድርጊና አዳምጪኝ። እሺ አሁን አንደኛ ነገር አልፈለገም፣ በቃ አልፈለገም። የማይፈልግኝ ሰው ለምንድን ነው የምትከተይው? ማብራሪያ መስጠት የለብሽ። የሚፈልግሽ ሰው ስህተት እንኳን ብትሰሪ ከነ ስህተትሽ ይቀበልሻል፣ ከነ ችግርሽ፣ ከነ ስህተትሽ፣ ከነ ጉድለትሽ። ፍላጎት የሌለው ሰው ደግሞ ጽድቅሽ በስቶ በውሃ ላይ እንኳን ብትራመጂ በቃ አይፈልግም፣ ሊያይሽ አይፈልግም። አንቺ ተወዳጅ ሰው ስላሉሽ እኮ አይደለም፣ ተወዳጅ ሰው ተፈላጊ ሰው ስላሉሽ አይደለም። በቃ ያ ሰው አልፈለገም። ይሄ ማለት እጣ ፋንታሽ እዛ ጋር አይደለም ማለት ስለዚህ ትለቂዋለሽ ማለት ነው። አንዳንድ ሰዎች ያዙኝ ልቀቁኝ ሲሉ ይዛችሁ ትለቋቸዋላችሁ። መንገዱን ጨርቅ ያርግለት። ሰው የእናትን ሞት ይረሳል። እኔ እናት እንኳን አንድ ጎረምሳ ካደግሽ በኋላ ላይ ቅሞዋን ከደረስሽ በኋላ ያወቅሽው ሰው ቀርቶ ያውን ብዙ ዓመታት ያልቆየ የወለደችሽ እናትሽ እንኳን ብትሞት አልቅሰሽ ተሰናብተሽ ህይወትሽን ትቀጥያለሽ፣ አትሞች። ስለዚህ ምንድነው የምታደርጊው? ትለቂዋለሽ። በቃ ከዚህ ለመላቀቅና ትኩረትሽን ከሱ ላይ ለማንሳት ልምምድ ነው የሚያስፈልግሽ። የኔና ሀቢት ነው ወደ ትክክለኛው መንገድ የሚወስዳችሁ። በሀቢት ነው የምታፈቅሩት፣ በሀቢት ነው የምትረሱት፣ በልማድ ነው የምትረሱት፣ በልማድ ነው የምታፈቅሩት። አንድ ሰው ኤቭሪዴይ እየደወለ ቢያወራችሁ ለብዙ ቀናት በተመሳሳይ ሰዓት ናፍቆት ውስጥ ትገባላችሁ፣ መናፈቅ ውስጥ፣ መላመድ ውስጥ፣ ከዛ ወደ ፍቅር ይገባል። ለመርሳትም ተመሳሳዩ መንገድ ነው የምትከተዩ። ከዛ ሰው በመራቅ አዳዲስ ነገሮችን በማየት ጭንቅላትሽ ሌላ አይነት እይታ እንዲያይ። ለምሳሌ በየቀኑ ከሱን እየሄድሽ ቼክ የምታደርጊ ከሆነ ፕሮፋይሉን እና መደዊ ከሆነ አሁን አንድ ቀን እየዘለልሽ ታወሪያለሽ፣ አንድ ቀን እየዘለልሽ ታያለሽ፣ በሌላው ቀን ቢዚ ትሆኛለሽ። እሱ የሚያስታውሱሽ ነገሮች በሙሉ ታጠፊያለሽ ከስልክሽ ላይ። ስጦታ የሰጠሽ ወሬዎች፣ ፎቶግራፎች፣ ጽሁፎች፣ የድምፅ መልእክቶች፣ ትውስታ የሚቀሰቅሱብሽን ነገሮች በሙሉ ታጠፊያለሽ። መጀመሪያ የምታደርጊው እሱ ነው። አሳደሽ ስልክሽ ላይ ምንም አይነት ነገር እንዳይኖር። አሁን አስቂኙ ነገር እዚህ ላይ ብታጠፊው፣ እዚህ ላይ ግን ማጥፋታት ጊዜ አመሰግናለሁ። እዚህ ላይ ግን ማጥፋታት እዚህ ላይ አለ። እዚህ ላይ ያለው መጥፋት አይጠበቅበትም። ብዙዎቻችሁ እዚህ ውስጥ ያለውን ለማጥፋት ስለምትታገሉ ነው የምትቆስሉት። የሆነ ሰው ለመርሳት ስታስቡ እያስታወሳችሁት ነው የምትመጡት። ይህን ታውቃላችሁ። መርሳት የሚባል ፕሮግራም አይኖራችሁ በህይወታችሁ ውስጥ። መርሳት አይጠበቅባችሁም። ጭንቅላት አይረሳም፣ ይተዋል እንጂ። በመተውና በመርሳት መካከል ከፍተኛ ልዩነት ነው ያለው። መተው ማለት ጭንቅላትሽ ውስጥ ይኖራል፣ ግን አያምሽም ማለት ነው። ይድናል። እዛው ነው የምታድኙ። ውሃ ፈሶባችሁ የፈላ ውሃ ብትቃጠሉ ቃጠሎውን ትሪት ታደርጉታላችሁ፣ ግን ጠባሳው ይኖራል። ያ ጠባሳ የዛሬ 10 ዓመት ለሰዎች ስተ ምን ሆነ ነው እዚህ ጋር ስትል ውይ የዛሬ 10 ዓመት እኮ ሳታቃጥሉኝ ትላላችሁ፣ ግን አያማችሁ። ግን ማለ ምልክቱ አለ። ጭንቅላትሽ ውስጥ ይኖራል፣ ግን አያምሽም። ስታወሪው የሳቅሽ ነው የምታወሪው። ወይ ዛሬ ዓመት እንዲህ እኮ አፍቅሬ አይገርም። በስመ አብ የሚገርም ጊዜ ነበር ቢሉኝ ነው። ግን ያኔ የሚገርም ብለሽ የምታወሪው ሲሆን ድኗል ማለት ነው። እስቲል አለ አልጠፋም፣ ግን ምንም ህመም የለውም። ኦልሬዲ ትቶታል አይምሮሽ። እንደዛ ነው መሆን ያለበት። እንደዛ ለመሆን ደግሞ ልርሳ ብለሽ ጭንቅላትሽን አታጨናንቂው። ጀስት ተይለት ለጭንቅላት ያስበው። አንቺ በጎን ህይወትሽን ቀጥይ፣ ወደፊት ሙቭ አድርጊ፣ ተራመጂ። በተራመድሽ ቁጥር ጭንቅላትሽ አዳዲስ ነገሮች ወደ አይምሮ ይገባል። የነበረውን ምን እያደረገ ይመጣል? እዛው እየደበዘዘ አይጠፋም፣ ግን እየደበዘዘ ይመጣል። ሌላ የሚደምቅ ነገር ይኖራል ጭንቅላትሽ ውስጥ። እውቀትሽን አሳድጊ፣ ገንዘብ ስሪ፣ ጤናሽ ላይ አተኩሪ፣ መንፈሳዊትሽ ላይ አተኩሪ። ጎበዝ ሁኚ፣ ቆንጆ እንደሆንሽ ይገባሽ። ፊዚካልሽን አስተካኪ፣ ራስሽን ጠብቂ። ሰዎች የሚወዱሽ ሰዎች ይመጣሉ። እሱ ዝም ብሎ እዛ አንቺን ዝሯይ ብሎ ረግጦ እየጣለሽን የኔ እናት ምን አይነት ዳይመንድ ነሽ፣ አንቺን በማግኘቴ እድለኛ ነኝ ብሎ ደግሞ አንቺን
አፈፍ አድርጎ ህይወት ውስጥ ብርሃን የሚፈጥር ደግሞ ይመጣል። የታባሽ ብሎሽ ረግጦሽ ሲሄድ ምን አባቴ ልበልሽ ብሎ ደግሞ ሌላኛው ይመጣል። ህይወት እንደዚህ ነው። አንቺ ብቻ ምንድነው ማድረግ ያለብሽ? ትግል ውስጥ አትግቢ። በዙሪያሽ የሚካሄዱትን ነገሮች በሙሉ ስሙዝሊ ይሄዱ፣ ችግር የለውም። ግን ህይወትሽ ግን ይቀጥል። ወደፊት ተራመጂ፣ ስራ ስሪ፣ ገብቶሻል። ማህበራዊ ህይወትሽ ላይ ጎበዝ፣ ከሰዎች ጋር ተዋወቂ። ቀን በቀን ህይወትሽ እንዲህ ሲሄድ ቀን ቀንን በተካ ቁጥር ጭንቅላትሽ እየዳነ አዲስ ነገር እየለመደ ይመጣል ማለት ነው። በዚህ መንገድ ነው የምትድኘው። ተግባባ? አዎ አሌክስ ገብቶኛል። እና አንድ ስህተት እዚህ ጋር የሰራሁት ነገር አለ። በሱ ተናድጄ ማለት ነው። እሱ ሁልጊዜ ስለ ወንድሙ ያወራኝ ነበረ እና ወንድሙ የምኖረው እኔ ወንድሙ የእሱ ወንድም በአካል አላውቀውም እና እሱ እንደዚህ ስላደረገኝ በእልህ ገብቼ እሱ እንደዚህ ያደረገኛ እና እኔ እሱን ለማስቀናት በምልበት የእሱ ወንድም ጋር ማለት ነው፣ ታላቅ ወንድም አለው፣ ሌላ ሀገር ነው የምኖረው። ከዛ የእሱ ወንድም ጋር ገብቼ ሰላም ምናምን ብዬ በቴሌግራም ተዋወኩኝ። እሱ ልጁም እኔም አያውቀኝም ለምን እንደገባው ማለት ነው። እና ግን ከልጁ ጋር አሁን ምንም የነገርኩት ነገር የለም፣ ያወራሁት ነገር የለም። ግን አሁን ይሄ ልጅ አሁን ሰሞኑን አመት በዓል ስለደረሰ ወደ ሀገሩ መግባቱ አይቀርም። ያኔ ለልጁ ከነገረ ከልጁ ጋር የሆነ ነገር ካደረገ ይሄ ስህተት ነው አውቃለሁ። ልጁን አሁን ምንድነው ማድረገው ደግሞ? ይሄንን ሴትዮ መጣች። አዎ እና ምን ትገርፍሻለች? ምን ታደርግሻለች? ትፈራታለች? አይደለም እቃ ለማስገቡ። እሺ አስገቢ፣ በቃ ችግር የለም። እሺ አመሰግናለሁ በጣም አሌክስ። እሺ አይ ማዳምን አስተኟት አላልኩም? የእንቅልፍ ኪኒን ከዚህ ይላክላችኋል። ፍንግል ይበሉ እያስተኛቿቸው። ደግሞ እንዲህ ያለ ብላችሁ አስጠቁሩኝ አሏችሁ። እኔ እኮ ብዙ ጠላት ነው ያለኝ። እንዲህ ብሏል ይሄዱበት ተብሎ አሁን ማዳሞች ተሰብስበው ሰላማዊ ሰልፍ እንዳይወጡ ቢደቡ ወንድሙን ለማስቀናት። እኔ እኮ ጋይስ እከሌን ለማስቀናት ብላችሁ የሆነ ሰው ለማስቀናት ከሆነ ሰው ጋር የምትተዋወቁ ሰዎች እራሳችሁን እኮ ነው የምታረክሱት። ሰዎችን ለመርሳት ሰዎችን አትጠቀሙባቸው። እንዲሁ ዳኑ፣ ያለማንም እገዛ በራሳችሁ ቆማችሁ መዳን የሚሰጣችሁ ጥንካሬ ያማል። የሚያምቀን ነው የምታሳልፉት፣ ግን በጣም ቫሊዩብል የሆነ ሰው ነው የምትሆኑት። ዋጋችሁ በጣም ኤክስፔንሲቭ ነው የሚሆነው። በጣም ጠንካራ ነው የምትሆኑት። ምንም ሊሰብራችሁ አይችልም። በራሱ የዳነ ሰው ለመዳን ከሆነ የፍቅር ግንኙነት ውስጥ ለመውጣት የተሰበረልባችሁን ለመዳኛ ከሌላ ሰው ጋር አትተዋወቁ ጋይስ። ሽሹ፣ ጥፉ፣ ለብቻችሁ ሁኑ። ከዛ ዳኑ፣ ሪከቨር አድርጉ። ከዛ በኋላ ነው ህይወት የሚቀጥለው። እንዴት ያለ ነገር ነው! ወንድሙን ለማስቀናት ትበለኝ። እሺ እኔ አረብ ሀገር ነው ያለሁት። 3 ዓመቴ ነው። እሺ እና ከዚህ በፊት አግብቼ ነበር የቤተሰብ ጋር እያለሁ ማለት ነው። ከዛን ከባሌ ጋር ተጋብተን 6 ወር ሲሆነን ተለያየን። እሺ እና አዛድ ያኔ ደግሞ ከሱ ቤተሰብ ጋር ነበር ስንኖር የነበረው ከሱ ጋር። ከዛ ከ6 ወር በኋላ በቃ ምንም ባለመግባባት ተፈጠረና ተለያየን። ከተለያየን በኋላ ደግሞ እኔ ቤተሰቦቼ ጋር ተመለስኩ። ያኔ አልፎ አልፎ ይደውልልኛል፣ አንዳንዴ ሰላም ይለኛል። ግን ደግሞ ተመልሰን አብረን እንኖር ምናምን የሚለውን ሀሳብ አቅርቦልኝ አያውቅም። ለምንድን ነው የተለያያችሁት? ያው ከቤተሰብ ጋር ስለምንኖር እኔንም እንደሚስቱ ብዙ ጊዜ አንደርስታንድ አያደርገኝም። እሱ ቤተሰቦች ጋር ነው የምትኖሩት? አዎ። እሺ ከዛ በቃ እዛ ከቤተሰብ ጋር ስንኖር የነበረውን ጊዜ እኔን ብዙ ጊዜ እንትን በቃ ቤተሰብ ውስጥ ምስቴ ናት ምናምን ብሎ አያማክረኝም። እንዲሁ በቃ ከቤተሰብ ጋር እንትን ብለን ስለምንኖር ምክራችን ሁላ ከቤተሰብ ጋር ነው።
በዚህ ደግሞ መግባባት አልቻልንም። እኔ ደግሞ ራሴን ችዬ መኖር ፈልጋለሁ ከቤተሰብ ጋር ተለይቼ ማለት ነው። እሱም ደግሞ በቃ ብዙ ነገር ስላልተስተካከለለት ከቤተሰብ ጋር ተለይቶ መኖር አልተመቸውም። እኔ ደግሞ አልፈለኩም። በዚህ ተለያየን ማለት ነው። ተለያይተን እንደዛ አንዳንዴ እየደወለልኝ 1 አመት ከምናምን ከቆየም በኋላ እኔ ወደዚህ ወደ አረብ ሀገር መጣሁ። ልክ እንደመጣሁ እኔም የሱን ስልክ ፈልጌ ደወልኩለት፣ እሱም ደወለልኝ። ከዛም በኋላ በቃ እንታረቅ፣ ሚስቴ መሆን አለብሽ፣ መታረቅ አለብን ምናምን ብሎ አወራኝ። ግን ደግሞ እናወራለን፣ ብዙ ጊዜ ነው የምንጣላው። ግን ብዙ ጊዜ ብንጣላ እንታረቃለን፣ ብንጣላ እንታረቃለን። እንደዛ እያል ከቤተሰብ ጋር ሄዶ ደግሞ ቤተሰቤ ደግሞ በነገራችን ላይ ጭራሽም አይፈልጉም፣ ጭራሽም ከሱ ጋር እንዲሆን ማለት ነው። እሺ ግን እኔ ደግሞ ከሱ ጋር ያው ፍቅርም ስላለ እንዲህ ከሱ ጋር መሆን ስለምፈልግ ተመልሶ ከቤተሰብ ጋር እንድታረቅ ማለት ነው። ከቤተሰብ ጋር እንድታረቅ ቤተሰቤንም አናግሬ በቃ መታረቅ አለባችሁ። ያኔ ደግሞ ቤካሱ ቤተሰብ ጋር ስለሆንኩ እሱም ብዙ ነገር ስላልገባው ሊሆን ይችላል ምናምን ብዬ ቤተሰቤንም አማክሬ ከቤተሰቤ ጋርም ታረቁ፣ ከኔ ጋርም ታረቅን፣ ህይወት ቀጠል ማለት ነው። ዛሬ ደረስ። ግን እዚህ መሀል አንድ ነገር እንትን ያልሆነልኝ ነገር አለ። ከሱ ጋር ሙሉ በሙሉ ሆኜ መቀጠል በቃ እንዳልቀጥል ሁላ ኮንፊደንስ የማይሰጠኝ ነገር አለ። ምንድነው? እሱስ ምንድነው? ቤተሰቤ ቢታረቁም እነሱ ጭራሽም አይፈልጉም። ታርቋል ግን አይፈልጉም። መጥቶ በቃ እሱ እንደዚህ ያደረገ፣ እሱ እንደዚህ ሆኗል፣ እንዲህ ሆኗል፣ እሱ የሆነውን ያልሆነውን ነገር ይነግሩኛል ማለት ነው። እሺ እና እኔና እሱም ደግሞ ይሄንን ቤተሰብ የሚሉኝ ነገር ሰምቼ እሱ ጋር እኔ ብዙ ጊዜ እኔ ነኝ የሚቆጣው ለሱ። እኔ ቆጣል፣ ለምንድን እንደዚህ ማትሆኑ፣ ለምንድን እንደዚህ ማታረገው፣ ለምንድን ማትስተካከለው፣ ይሄን ለምንድን እንደዚህ የምታረገው ምናምን ሲለው እኔ አይደለሁም ይሄንን ነገር አልሰራም፣ የኔ ስራ አይደለም፣ ቤተሰብ ደግሞ ሊያጣሉ ነው ሊያለያዩ ነው ምናምን ብሎ በቃ ያለቅሳል ሁላ ማለት ነው። እና በዚህ መሃል ደግሞ እኔ ቤተሰብን እነሱን አልሰማም፣ እነሱን መስማት የለብኝም ብዬ እነሱንም ደግሞ መጥቶ ሲነግሩኝ ምንም ነገር ካሁን በኋላ አትንገሩኝ፣ እኔ ምንም ነገር መስማት አልፈልግም፣ ከሱ ጋር ህይወት መቀጠል ፈልጋለሁ። እናንተም ደግሞ ከኔ መቀጠል የኛን ህይወት መቀጠል የምትፈልጉት ከሆነ ኦኬ፣ ማትፈልጉትም ከሆነ ደግሞ ምንም ነገር አልፈልግም ብዬ ቤተሰብን አቆም። ግን ደግሞ ከሱ ጋር በምንም ነገር በቃ መግባባት አልቻልም፣ መለያየትም አልቻልም። አለ አይደል እንጣላለን። ብዙ ጊዜ ነው የምንጣላው፣ ብዙ ጊዜ ማለት ነው። እና ብንጣላም እኔ እቆጣለሁ። ይቅርታ የሚጠይቀኝ ደግሞ ብዙ ጊዜ እሱ ነው። በዛ ላይ ደግሞ ብሩንም እሱ ላይ ትንሽ ብር ልክ ያለው ግን ስራ ይሰራል። በዚህ መሃል ደግሞ ትንሽ ስንጣላ የሆነ ጊዜ ተጣልተን ነበር። ከዛን የሆነች ሴት አለች፣ እሷ ጋር ሄዶ ከእሷ ጋር በቃ እሷ እኔን ትተኛለች፣ እሷ እኔን አትፈልገኝም ብሎ አለ አይደል እኔን እንደ በቀል አድርጎ ያቺን ሴት በኋላችን አስገብቶ ነበር። ከዛን ከእሷ ጋርም ደግሞ አልሆነም። ከኔ ጋር ስታረቅ ደግሞ እሷንም ተመልሰው አልፈልግሽም ከሚስቴ ጋር ታሪቅ ያለው የሚሉ ነገር ይሄ ነገር በቃ በጣም ወላሂ ያኔ ምን መሆን እንዳለብኝ ምን ማድረግ እንዳለብኝ በጣም ተወዛግባለሁ። ለዚህ ነው እስቲ ሚዩት አድርጊና አዳምጪ። እሺ አንደኛ ነገር በህይወት ውስጥ የኋላ ማርሽ የሚባል ነገር የለም ብዬ ነግሬያቸዋለሁ። ጋይስ የፍቅር ግንኙነታችሁ ውስጥ የኋላ ማርሽ፣ የትዳር ግንኙነታችሁ ውስጥ የኋላ ማርሽ አታስገቡ። አሁን ምንም አይነት ሁኔታ ላይ ብትሆኑ እንዳይፈርስ ታገሉ፣ ተነጋገሩ፣ አውሩ፣ ችግሮቻችሁ ፍቱት። አይ ተጠናቋል ብላችሁ
ከአፈረሳችሁትና ከተለያያችሁ ድጋሚ ወደዛ ህይወት እንዳትመለሱ። ትናቃላችሁ። ስለማይሰራ ነው የተለያያችሁት እኮ። ቢሰራ እኮ አትለያዩ። የተፋታችሁት እኮ ስለማይሰራ ነው። ስለዚህ የኋላ ማርሻ አታስገቡ። አንቺ አሁን አውራሽ ቤተሰብ ገባበት፣ ሆይ ሆይ ተባባለ፣ ሙቅታው፣ ጭብጨባው፣ በቃ ታረቁ፣ ተስማሙ፣ ከቤተሰብ ጋር ተባለ። ያቺ ሞቅታ ለጊዜው ነች። ተመልሰሽ የውዛው ህይወት ላይ ነው ያለሽው። አይሽ ራስን ማክበር እንደዚህ ያለ ራሳችሁ የምታከብሩት ወደ ናቋችሁ፣ ወደ ተዋችሁ፣ ወደ ጎዷችሁ፣ ወደ ረገጧችሁ ሰዎች አትመለሱም። የታሪክ ቢፈጠር ምድርና ሰማይ ይጋጠማታል እንጂ በህይወቴ ይሄኛውን ስህተት በጭራሽ ልሰራው አልችልም። ለኔ ሲል ምድርና ሰማይ አይጋጠምም። ግን ዳትማች ነው ምላችሁ፣ ኮሚትመንቴን ነው ምነግራችሁ። በማንኛውም ጉዳይ ትቼው ያለፍኩት ጉዳይ ካለ ለዘለዓለም ሰው አይኖርም። ለዘለዓለም እንኳን ብኖር እዚህ ምድር ላይ ያንን ገጽ ልገልጠው አልችልም። ይሄ ራሴን ስለማከብር ነው ይሄንን የማደርገው። ምክንያቱም ይገባዋል። ራሴን በዛ መጠን አልንቀው። ይቅርታ ሌላ ጉዳይ ነው። ይቅርታ ታረጋላችሁ፣ ምህረት ታረጋላችሁ፣ ግን ዙፋን አትሰጡም መልሳችሁ። የንጉስ ዙፋን እኮ ውድ ነው ጋይስ። የንጉስ ዙፋን ንጉስ ብቻ ነው የሚቀመጥበት። የንግስት ዙፋን ንግስት ብቻ ነች የምትቀመጥበት። ንጉስ ሁን ብለሽው የንግስና መንበር ላይ አስቀምጠሽው እኔ እግር ነው መሆን የምፈልገው ብሎ ታች ወርዶ እግር የሆነን ሰው ከህይወትሽ ካስወጣሽ በኋላ መልሰሽ ያንን ዙፋን ለሱ ተጫለሽ እንዳትሰጪም ሌላ ምን የመሰለ ንጉስ ይቀመጥበት። ንግስቱኝ ብለሃት አይ ንግስት መሆን እንኳን ብዙ እንትን አይደኝም እኔ እግር ነው መሆን የምፈልገው ብላ እግር ከሆነች እና አመሰግናለሁ ብለህ ከሸኘሃት በኋላ መልሰ ያንን የንግስና ዙፋን ትሰጣለህ እንዴ? በታሪክ መሳሪያ ተደቅኖብኝ ይህን ታረጋለህ ወይስ ትሾታለህ? ባል መሾት ነው የምመርጠው። ክብር ነው፣ የክብር ጉዳይ ነው ጋይስ። ክብር ከምንም ይበልጣል። ክብር ከሆድ ይበልጣል። ክብር ከምንም ይበልጣል። ባይዞ ሪስፔክት፣ ሰልፍ ሪስፔክት ከምንም ይበልጣል። እግዚአብሔርን ነው የምነግራችሁ። እርቧችሁ ደሩ ክብራችሁን ከምትሸጡ። ብቻችሁን ቅሩ ምድር ላይ ክብራችሁን ካሳልፋችሁ ከምትሰጡ። የሰው ልጅ ፍቅር አይደለም የሚያኖረው ክብር ነው። ፍቅርማ ሞቅ ባለበት አለ፣ ከዛ በኋላ ወዲያው ይደበዝዛል። ክብር ሪስፔክት ግን በጣም ትልቅ ዋጋ ያለው ነገር። ለዛ ነው ክብርሽን ያጣሽው አንቺ። ክብርሽን ያጣሽው ተናቅሽ፣ ተመለሽ ወደ ኋላው ህይወትሽ። ሰው ሌላ ሴት ጋር ይሄዳል። እሷ ጋር ተጣልቻለሁ ምናምን አንቺን ነው የምፈልገው፣ ያቺንም እሷ ጋር ተጣልቻለሁ እቃ ጨዋታ አረገሽ። አይሽ በጣም ናቀሽ ማለት ቢኮዝ ያንን ሁሉ ነገር ተደራርጋችሁ ተለያይታችሁ ልክ ወደ ኋላ ስትመለሽ ዋቺማ ምንም ባረጋት ክብር የላትም ምንም ባረጋት ችግር የለውም ብሎ ናቀሽ ማለት ነው። ራስሽን የተናቅሽበት ቦታ ላይ ነው ያለሽው። ስለዚህ አሁን ራስሽን ማክበሪያ ሰዓት ውጪ ከዚህ። እንዲህ ነው የሚቀጥለው እመኚ። ስለዚህ ሌሎቻችሁም ብትሆኑ በሆይ ሆይታ በጭብጨባ አቋም ይኖራችሁ ጋይስ። ብቻችሁን ቅሩ። ብቻችሁን ብትሆኑ እንኳን ዓለም ከእናንተ ጋር ባይሆን ቤተሰብ ከእናንተ ጋር ባያጨበጭብ ለብቻችሁ አቋም ይዛችሁ ከቆማችሁ ትከበራላችሁ። ባይዜ አሁን እኔ ያልኳችሁን አቋም ይሄን አደርጋለሁ ያልኳችሁን ብዙ ሰው ላይ ስማማበት ይችል ይሆናል። ጉዳይ አይደለም። እኔ ተስማማበት አልተስማማበት የኔን ህይወት አይኖር፣ የኔን ደስታ ይደሰት፣ የኔን ሀዘን አያዝን። የሆነ ሰው ግድ ሰጠው አልሰጠው ብዙ ጉዳይ አይደለም። ግን ባይስማሙበትም ግን ያከብሩኛል። ባይዘይ
በሐሳቤ እንኳን የማይስማማ ሰው ሪስፔክት ያደርገኛል። እያልተስማማ ነው የምልሽ። ለምን አቋም ያለው ሰው ይከበራል። በዚህም በዛም ዞሮ ዞሮ አንዳንዴ ጦርነት ላይ ያሉ ሰዎች ጦርነት ላይ ነው የምላችሁ ሊገዳደሉ ጦር የተማዘዙ ሰዎች በአቋም እንደሚደናነቁ ታውቃላችሁ። ልገለው ፈልጋለሁ እሱ ጠላቴ ነው፣ ግን ይሄ አቋሙ ግን በጣም ይለያል። በቃ በዚህ አቋሙ በጣም ነው ማደንቀው ይባባላል። ብዙዎቻችሁ ወደ ነፈሰበት ነው። እዚህ ጋር እንደዚህ አንቺ እኮ ይቅርታ ምናምን እሺ ብላችሁ ትሄዳላችሁ። እዚህ ጋር እሺ የወደዷችሁ ነው የሚመስላችሁ፣ ይንቋችኋል። ምንም ቢያረጓችሁ እንደፈለጓችሁ ሊያረጓችሁ እንደሚችሉ ስለሚያስቡ ምንም ዋጋ የላችሁም በእነሱ ህይወት ውስጥ። ስለዚህ እኔ እናት ራስሽን አክብሪ። ሰልፍ ሪስፔክት ከምንም ይበልጣል። ገብቶሻል? ሰው የምትገኝበትን ቦታ ምረጭ። የተሳሳተ ቦታን የተገኘሽው አስቢበት። እሺ አሌክስ፣ አሁን ማለት ነው እኔ እቆርጣለሁ፣ ግን እቆርጣለሁ ብዬ ቢያስብም ለመቁረጥ የሚከብደኝ ነገር አለ። እሱስ ምንድን ነው? በቃ ከቤተሰብ ጋር ታርቆ ከቤተሰብ ጋር ሰላም ሆኗል ብዬ ባሰብኩት ሰዓት በሆነ ብር ልኬ ማለት ነው እሱ ላይ የቤትን ዕቃ ሞልቶ ነበር። አንቺ ነሽ የቤት ዕቃ የምታሟየው? አዎ። እኔ ግን ለእኔ የቤት ዕቃ የምታሟላ አንድ ሴት ትጥፋ። ጋድ ምን በድዬ ነው? እኔ ማለት ምን ያህል ብረገም ነው እንደዚህ? አንድ የቤት ዕቃ ተው፣ አንድ ማንኪያ ነው የምጠይቀው። እሺ እና ከዛ የቤትን ዕቃ ከሞላም በኋላም እሱ መሬት አለው፣ ግን ደግሞ የሚሰራበት ብር የለውም እና እሱንም ብር ደግሞ ልኬለት መሬቱን እንዲሰራ አድርጌያለሁ። አሁንም ደግሞ ሰርተዋል። ያ የሚሰራው አታክልት ነበር። አታክልቱም ደርሷል። ግን በዚህ ላይ ደግሞ አታክልቱ ትንሽ አሁን ዋጋውም ቀንሷል በጣም ማለት ነው። እና ያ ብር መመለስም አልችልም። የላኩት ብር ደግሞ ከ200 በላይ ነው። ለስራ ብቻ ብዬ የላኩት ማለት ነው። ወደ 300 ነው የሚጠጋው። እና ቤተሰብም ከሱ ተለይ ሲልኝ እኔን የሚታየኝ ላቤ ነው፣ ድክመቴም ማለት ነው። ይሄን ብር መቀበል አለብኝ። ይሄን ስራ ጨርሶ በቃ ከሱ ጋር እንደምንም ብዬ እስከዛ ድረስ ላውራውና ከዛን ይሄ ምርቱ ማለት ነው የሆነ እንትን ካገኘው ትርፍ የሚያገኝ ከሆነ ብሬን በሙሉ መቀበል አለብኝ። ከቻልኩ የሂቃንም ብር እንደምንም ብዬ እንዲህ በቀጥታ ሳይሆን በዘዴ የሆነ ብር ያስፈልገኛል ምናምን ብዬ መቀበል አለብኝ የሚል ሀሳብ ነበረኝ እስካሁን። ግን ደግሞ ያ ምርቱም ብዙም አይደለውም፣ የሆነ ቀንሷል። በቃ ይሄን ድክመቴን ስላቤንስ ምን ላደርግ የሚለው ነው የሚያሳስበኝ። ከሱ መቁረጥ ያቃተኝ እስከዛሬ ለዚህ ነው። ምን ያህል ነው ብሩ? ብሩማ ለስራ ብቻ የላኩት ወደ 300 ነው የሚጠጋው። ከይቃ ጋር ደግሞ 400 ወደ 400 ከምናምን ማለት ነው። ብሩ ከየት ነው የምታገኙት ጋይስ? እኔ የሚታፈስበት ቦታ ካለም ንገሩኝ። 300 ሺህ 400 ሺህ ላኩ እንደ ቀልድ የምትሏት ነች። እኔ ባንክ አካውንቴ ላይ ራሱ ዜሮቹን እኔ ያየዋቸው ቀን ላይቭላ አልመጣም ጋይስ። በዛው ከጠፋሁባችሁ ይሄ የጠራችሁ ቁጥር በቃ አካውንቴ ላይ ተገኝቶ ነው ማለት ነው። አንገናኝ ቻው። የኔ እናት እኔ ስጽፈው ራሱ እንትን ይለኛል። ዜሮቹ ስደረድራቸው ከየት ነው የምታመጡት? ብሩ ለመስጠት ካላችሁ አሁን ለሱ ለመላክ አንቺ ይሄ ካለሽ በቃ ልጥጥነሽ ማለት ነው። ምክንያቱም ቀልድ ነው እንዴ ገንዘብ? ቆይ ዝም ብላችሁ ነው የምታፈሱት እኮ ያለው። አሁን 300 ሺህ ብር ላክሽ። መቼ ነው ላክሽለት? ይሄን ላኩለት ከ3 ወር በፊት ነው። እና ምን አለሽ? አሁን ብሩና እንትን አጥፍቶታል? ምንድነው ከስሯል? ምርቱ ምናምን ምን ሆነ? አይደለም ሰርቷል። ምርቱ ደግሞ አልተሸጠም፣ ግን ደግሞ ሊሸጥ ነው ይሄን ሰሞን ማለት ነው። ግን ዋጋው በጣም ወርዷል ብለዋል። እንትን ካለበት ከተመረተበት። እሺ አሁን አንደኛ ነገር አሁን እንደዚህ አይነት ውጥንቅጥ ውስጥ ከምትገቢ እኔ የራስሽን ኃላፊነት ወስደሽ
ለቀሽ ብትወጪና የራስሽን ህይወት ብትቀጥይ ነው ምመክርሽ። እንደዚህ ጭምልቅልቅ ያለ ነገር እንደው ሰጠሽ ቢባል 20 ሺህ ብርም 30 ሺህ ብርም 50 ሺህ ብርም ቦጭቆ ቢሰጥሽ አንቺ ህይወት ላይ የሚጨምረው ነገር ከዚህ ሰውዬ ህይወት ግን ብትገላገይና እንደገና ሀብለሽ ትምህርት ወስደሽ ወደፊት ብትንቀሳቀሽ ከዚህ የበለጠ ገንዘብ መስራት ትችያለሽ። ቅድም ነግሬሻለሁ፣ ክብር ይበልጣል ብዬሻለሁ። ከሆድ ክብር ይበልጣል፣ ከገንዘብ ክብር ይበልጣል። ገንዘብ ሰጥተውኝ ክብሬን ረግጠው ሊያኖሩኝ ወይም ሊያስቀምጡኝ የሚፈልጉ ሰዎች ካሉ ገንዘባቸው እዛው ገብቶሻል። ገንዘቡን አልመርጥም፣ ይቅርታ። ገንዘብ ጊዜያዊ ነው። ሰው ግን እግዚአብሔር ክቡር አድርጎ ነው የፈጠረኝ። ስለ ክብር ማወራሽ እግዚአብሔር አክብሮ ነው የፈጠረኝ። ገብቶሻል። በጣም ውብና ድንቅ አድርጎ በአምሳሉ ነው የሰራኝ። ለራሴ የማከብረው ራሴን ሪስፔክት የማደርገው የማልፈለግበት ቦታ ማልገኘው ገብቶሻል። ለክብሬ ቦታ የሌላቸው ሰዎችን ህይወቴ ውስጥ የማላቆየው ፈጣሪ እንዴት አድርጎ እንደፈጠረኝ ስለማውቅም የፈጠረበትን መንገድም እኔም ራሱ ውብ ስለሆንኩኝና ወይም ድንቅ የሰው ልጅ በአጠቃላይ ድንቅ ነው። ሪስፔክት የምታደርጊው ከዛ አንጻር ነው። ገንዘቡን አገኘሽ ሰጠሽ፣ ከዛ ዋት ምንም እኮ ምናልባት ወይ በረከትሽን ይዞብሽ መሄድ ሊሆን ይችላል። ከቻለ ለተቸገሩ ሰዎች ይስጥ በስምሽ ደግ ከሆነ፣ ካልሆነ ለቀሽ ውጪ። ግን ብዙ ነገር ይጠብቅሻል። አትጨቃጨቂ፣ ሌላ ብጥብጥ ውስጥ አትግቢ። ሹልክ ብለሽ አንገትሽን ደፍተሽ ውጪ፣ ኑሮሽን ቀጥይ። ከዚህ በኋላ እንደዚህ አይነት ስህተት እንዳትሰሪ፣ በቤተሰብ ግፊትም ማለት ተመልሰሽ የኋላ ማርሽ እንዳታስገቢ። ስፖኪዮ መኪና ታውቂያለሽ? ስፖኪዮ ከግራና ከቀኝ ያሉት ስፖኪዮች መኪና እየነዳሽ ከኋላ በጎን በኩል ያሉትን ነው የሚያሳይሽ። ፊት ለፊት ያለ ደግሞ የሹፌሩ ጋር ያለ ስፖኪዮ አለ። እሱ ከኋላ ፊት ለፊት የሚመጣውን ለማየት ህይወት ውስጥ እሱ ስፖኪዮ አለ። ቀና ብላችሁ የምታዩት ግን ከኋላ ምንድን ያሳለፍኩት ትምህርት፣ ምን መውሰድ አለብኝ፣ ከኋላ ምን ስህተት ሰራው፣ ምን አጠፋው፣ ምን አፈረስኩ የሚለውን ትምህርት ለመውሰድ እንጂ እዚህ ላይ አንጋጣችሁ የኋላው ህይወታችሁ ላይ አፍጣችሁ ብትቀሩ ከፊት ትጋጫላችሁ። እየነዳ እንዲህ ስፖኪዮ ላይ አታይም። ፊት ለፊት ነው ማየት ያለብህ። አየት መለስ ነው የሚደረገው። ከኋላው ህይወትሽ አየት ታረጊና፣ ግን ትኩረትሽ ፊት ለፊት ነው መሆን ያለበት፣ ወደፊት። ተግባባል? አዎ። አመሰግናለሁ። ይሄ ነገር በጣም የከፋ ነው ጋይስ። የቤት ዕቃ ሙሉ የቤት ዕቃ ብር ልስጣችሁና የቤት ዕቃ አሟሉልኝ በራሴ ብር እንድጽናና ነው። በቃ እኔም በረከቱ ደርሶኛል እንድል ችግር የለው። እኔ አስገባላችኋለሁ። አንድ ሴት እዚህ ውስጥ እንጀናጀንና እኔና አንቺ በአካውንትሽ አስገባልሽና አንቺ ብዙ በእጃ ዙር ታረግ። ከዛ እኔ ነገር እንደዚህ እናወራዋለሁ። ይሄው ወግ ደረስኩ፣ ለወግ ለማድረግ በቃው። እኔም ደረሰኝ በረከቱ ብዬ እንዳወራ። ወንዱ ምን ይሰራል? ወንድ ሆነ መፈጠር እንደውም ሽልማት ነው ዘንድሮ መሰለኝ። የቤት ዕቃ ቀላችሁ አይጠገብም እናቴ። የቤት ዕቃ ሙሉ የቤት ዕቃ። ሄሎ፣ አቤት አሌክስ፣ ሰላም